የሰሜን ለንደን ደርቢ የማያልቅ ጦርነት፣ ሁለት ክለቦች፣ ሁለት ቀለሞች፣ አንድ ከተማ፣ የእንግሊዝን እግር ኳስ ነፍስ የሚገልጽ ጥልቅ መራራ ፉክክር። ይህ ጨዋታ ብቻ አይደለም፣ ይህ ሰሜን ለንደን ደርቢ ነው። ከ100 ዓመት በላይ ሰሜን ለንደን በቀለማት በህልሞች የተከፋፈለች ከተማ፣ ቀይ ከነጭ፣ አርሰናል ከቶተናም ሆትስፐር፣ ሁለት ጎረቤቶች ግን ዘላለማዊ ጠላቶች። ይህ ታዋቂ መርዛማ ጠብ በእውነቱ እንደተጀመረ ከስር መሰረቱ ጀምረን በጥልቅ እንቃኛለን። ሰብስክራይብ እና ላይክ እያደረጋችሁ ተከተሉ። ዓመቱ 1913 ነበር። አርሰናል ወንዙን አቋርጦ ከደቡብ ለንደን ወደ ሰሜን ለንደን ተዛወረ። ባንዲራውንም ከዶሮዋ የኋላ ግቢ ውስጥ ተከለ። የስፐርስ ደጋፊዎች ወረራ አሉት። የአርሰናል ደጋፊዎች አዲስ ጅማሬ ሲሉ ጠሩት። ነገር ግን እሳቱን ያቀጣጠለው በ1919 የመጣው ነው። አወዛጋቢ በሆነ ድምፅ አርሰናል ከስፐርስ ቀድሞ ማደጉ ለቶትናም ክደት ተሰማው። አርሰናል ተንኮል ተጠቅሟል ተብሎ ተከሰሰ። ከዚያን ጊዜ ጀምሮ ለዘላለም ጥላቻውን አተመ። የሰሜን ለንደን ደርቢ ድሎች ትዝታ የሚሆኑበት፣ ሽንፈቶች ደግሞ ፈጽሞ የማይጠፉ ጠባሳዎች የሚሆኑበት። ሰሜን ለንደን ደርቢ ግጥሚያ ብቻ አይደለም፣ የማንነት አዋጅ፣ ለግዛትና ለክብር የሚደረግ ታላቅ ጦርነት። በደርቢው ቀን እያንዳንዱ ደጋፊ ወታደር ይሆናል። እያንዳንዱ የጎዳና ጥግ የክለብ መዝሙሮችን ያስተጋባል እና ዳኛው ፊሽካ ሲነፋ ከአሁን በኋላ 11 ከ11 አይደለም፣ ሰሜን ለንደን ከሰሜን ለንደን ጋር ነው። ደርቢው ማለቂያ የሌለው ድራማ ሰጥቶናል። ነገር ግን ጥቂት ቀናት ጎልተው ይታያሉ። ለአንዳቸው በክብር የሚፎከርባቸውና ለሌላኛው ደግሞ ፈጽሞ ሊያስታውሷቸው የማይፈለጉ ቃናት። ከነዚያ ውስጥ 1971 አርሰናል ዋይት ሃርት ሌን ላይ ሊጉን አሸነፈ። የተቀናቃኛቸው ቤት ወደ ክብር መድረካቸው ተለወጠ። በቶትናም ፊት ላይ ያለው ስቃይ የማይረሳ። 2004 ያልተሸነፉት ዘኢንቪንሲብል አርሰናል በድጋሚ በቶትናም ስታዲየም ሻምፒዮን ሆነ። ህዝቡ ጸጥ አለ። ታሪክ ተደገመ። ነገር ግን ህመሙ ሁለቱንም ወገን ይቆርጣል። 1991 የፖል ጋስኮኝ የሮኬት ነፃ ምት የሃይቡሪ ህልሞችን ጸጥ ያደረገ። እንዲሁም በ2008 ትርምስ በነገሰበት አስደሳች 4-4 አቻ ውጤት ስፐርስ በ94ኛው ደቂቃ በተቆጠረ ጎል ካምባክ አደረገ። ይህም ለገነርስ ታማኞች እንደ ሽንፈት የተቆጠረ የመንፈስ ድብደባ ነበር። ለስፐርስ ደጋፊዎች ደግሞ የፊሽታና የደስታ ጊዜ ብቻ። ምን አለፋችሁ እያንዳንዱ 10 ዓመት የራሱን ውርደት፣ የራሱን ክብር፣ የራሱን ታሪክ ይጽፋል። ፉክክሩ በሜዳ ብቻ አልቆየም፣ ወደ ጎዳና ተዛመተ። ረብሻዎች፣ ግጭቶች፣ ትርምስ። ለዓመታት ሰሜን ለንደን በቀይና በነጭ ነዷል። አባቶችና ልጆች ትከሻ ለትከሻ ቆመው፣ ቡጢዎች ከፍ ብለው፣ ልቦች በፍጥነት እየመቱ። እግር ኳስ ሰዎችን ያሰባስባል ይላሉ፣ ግን እዚህ ሰሜን ለንደን ውስጥ እግር ኳስ ይከፋፍላቸዋል። አንዳንድ ጊዜ ቃላት ከግብ በላይ ይጎዳሉ። አርሰን ቬንገር በአንድ ወቅት እንዲህ ብለው ነበር፣ ቶትናም በጥላችን ውስጥ ናቸው። የወቅቱ አሰልጣኝ ሃሪ ሬድናፕ መለሰ፣ ጥላዎች ይንቀሳቀሳሉ፣ አንድ ቀን አርሰናል የኛ ጥላ ይሆናል። እነዚህ አስተያየቶች የኛ ከነሱ ጋር የሚለውን አስተሳሰብ ያጠናክራሉ። በደጋፊዎች መካከል ብቻ ሳይሆን በክለቦችም ውስጥ ጭምር የቃላት ጦርነት መወራወር አዲስ አይደለም። ነገር ግን ከክህደት የመጨረሻው ተግባር ጋር የሚወዳደር ምንም ነገር የለም። ክፍፍሉን መሻገር፣ ቀዩን አውልቆ ነጩንና ነጩን አውልቆ ቀዩን ለመልበስ የሚደፍሩ ተጫዋቾች ከፍተኛ ቁጣ ይገጥማቸዋል። ትልቁ ድንጋጤ የሶል ካምቤል በ2001 ከቶትናም መስመሩን ተሻግሮ አርሰናልን ተቀላቀለ። ምላሹ ግን የእሳት ገሞራ ነበር። በተለይ ወደ ዋይት ሃርት ሌን ሲመለስ ድባቡ የእንግሊዝ እግር ኳስ አይቶት የማያውቅ ነበር። የስፐርስ ደጋፊዎች ማሊያውን አቃጠሉ። የአርሰናል ደጋፊዎች ደግሞ በልባቸው ውስጥ ሐውልት ሰሩለት። ሶል ካምቤል በኋላ እንዲህ አለ፣ ስፐርስን አልተውኩም፣ ህልሜን ተከተልኩ። ለአንድ ወገን ህልም፣ ለሌላኛው ቅዠት። ይህ ፉክክር ለዘላለም የሚኖሩ ጀግኖችን ፈጥሯል። ለአርሰናል ቴሪ ሄነሪ ንጉሱ፣ ቶኒ አዳምስ ካፒቴኑ፣ ፓትሪክ ቬራ ተዋኪው፣ ለሰሜን ለንደን ቀይ ደም አፈሰሱ። ለቶትናም ግሌን ሆዱል ሰዓሊው፣ ፖል ጋስኮኝ አስማተኛው፣ ሃሪ ኬን ታማኙ የስፐርስ ልጅ። ኬን በአንድ ወቅት እንዲህ ብሎ ነበር፣ በአርሰናል ላይ ግብ ማስቆጠር
በደም ስርህ ውስጥ እንደ እሳት ነው እና ሄነሪ ፈገግ ብሎ እንዳለ በስፐርስ ላይ ግብ ስታስቆጥር ግብ ብቻ አታስቆጥርም፣ ታሪክ ትጽፋለህ። የዚህ ፉክክር እውነተኛ ኃይል በደጋፊዎች መቋሚያ ውስጥ ይኖራል። በደጋፊዎች ልብ ውስጥ አንዳንድ ቤተሰቦች ተከፋፍለዋል። አንዱ ግማሹ አርሰናል፣ ሌላው ቶተናም። በደርቢው ቀን አብረው አይመገቡም፣ አይነጋገሩም፣ የመጨረሻውን ፊሽካ ይጠብቃሉ። ለውጭ ሰዎች እብደት ነው፣ ግን ለነሱ ፍቅር። ምክንያቱም ለክለብህ ያለ ፍቅር መታገል ከሚገባው በላይ መታገል ነው። ከቁጣው ጀርባ እንግዲህ አይነት ክብር አለ። ምክንያቱን በጥልቅ ያውቃሉ፣ እርስ በርስ ያስፈልጋሉ። የአርሰናል ክብር በቶትናም ፈተና ምክንያት የበለጠ ያበራል። የቶትናም መነሳት በአርሰናል ጥላ ምክንያት የበለጠ አስፈላጊ ነው። እንደ እሳትና በረዶ አንዱ ያለ ሌላው መኖር አይችልም። ዛሬም ጦርነቱ ቀጥሏል። አዲስ ስቴዲየሞች፣ አዲስ ኮከቦች፣ ግን በደም ስሮቻቸው ውስጥ ያለው ተመሳሳይ ስሜት ሳካ፣ ኦዴጋርድ፣ ራይስ ለአርሰናል፣ ሪቻርድሰን፣ ማዲሰንና ሮሜሮ ለስፐርስ። ስሞች ይለዋወጣሉ፣ ፊቶች ይለዋወጣሉ፣ ግን ስሜቱ አይለወጥም። እያንዳንዱ የደርቢ ቀን እንደ ፍርድ ቀን ይሰማል። ኩራት፣ ስቃይና ስሜት እንደገና የሚጋጩበት 100 ዓመታት የህልሞች የልብ ስብራቶችና ትዝታዎች። ለአርሰናልና ቶትናም የአንድ ከተማ ሁለት ጎኖች፣ ፈጽሞ ተመሳሳይ የማይሆኑ ሁለት ነፍሶች። ይህ እግር ኳስ ብቻ አይደለም፣ ይህ ስሜት ነው፣ ይህ ታሪክ ነው፣ ይህ የሰሜን ለንደን ደርቢ ነው። እና ማን ቢያሸንፍ እሳት ፈጽሞ አይሞትም፣ ምክንያቱም ከጨዋታ በላይ ነው። የሰሜን ለንደን ጦርነት ይህ ስፖርት ዳያሪ ነው። እግር ኳስ የሚጫወት ብቻ ሳይሆን የሚሰማበት። ከተመቻችሁ ላይክ አድርጉት። ሌላ ቪዲዮ እንዲደርሳችሁ ሰብስክራይብ። አመሰግናለሁ። And why not? There was just no stopping him.